ጤና ይስጥልኝ እንደምን አላችሁ ወገኖች ሁሉ ሰላም አለን እግዚአብሔር ይመስገን። አንድ ነገር እየተመኘው ነው ማለት አሁን ወቅታዊ ሁኔታ ላይ የሀገራችን ነገር ስናስተውለው እንግዲህ ህዝባችን በሶስት ተከፋፍሎ እንዳለ ይሰማኛል። የመጀመሪያው ሁለት ምንድነው ያው ከመንግስት ጋር ደጋፊ ሆኖ የመንግስት አካሄድና ስርዓት የሚመቻቸው ሰዎች አሉ። ሁለተኛ ደግሞ በፍጹም ይህ መንግስት የሚከተለው አካሄድ ስርዓት የሚያመጣው ልማት ሆነ ማንኛውም መንገዱ እየተጓዘበት ያለበት መንገድ ትክክል አይደለምና በቃ ምርጫ ምናምን በምርጫ ምናምን ሳይሆን በቃ የሚያዋጣው በጦርነት መንገድ ነው ብለው የታገሉና በዛ እንወደዋለን የሚለውን ህዝባቸውን ወይም ደግሞ ህዝባቸው ማግኘት አለበትም ብለው የሚያስቡትን ነገር ለማሳካት ከመንግስት ጋር እየተፋለሙ አሉ። ሶስተኞቹ ደግሞ እንደኛ አይነት ሰዎች ነን። እንደኛ አይነት ሰዎች ማለት ምንድነው? የመንግስት አካሄድም ትክክል ነው ወይ ትክክል አይደለም ብለን አልፈረድንም። የተቃዋሚዎችም ራሳቸውን ከመንግስት ጋር እየታገሉበት ያለው የጦር ሰብቀው ማለት ያዋጣናል ያሉበት መንገድ ትክክል ነው ብለንም አናምንም። ነገር ግን በቃ በዚህ ዘመን ወደዚህ በመኖራችን በዚህ ምድር ላይ የሀገር ባለቤትነት እኩል ድርሻ አለን ማለት ነው። ከማጋ ከመንግስት ጋር እንዲሁም ከመንግስትን አጌንስት የተዋጉ ካሉ ጋር ማለት ነው። ምን እያልክ ነው? ምንድነው የምንለፈልፈው ካላችሁኝ የኛ ምርጫ መቼ ነው የሚሳካው? ለምሳሌ እኔ ምርጫ ምንድነው የሚጎዳው ወገኔ አንድ ሰው አንድ ነገር ነፍስ አይደለም የሰው ልጅ ምንም አይነት ነገር እንዲደርስበት አልፈልግም። በተጨማሪም የመንግስት ትርጉም የሰው ልጅን ለመጠበቅ ሰላሙንና የትኛውን ቦታ ተንቀሳቅሶ ለመስራት ማስቻል ወይም ደግሞ እችላለሁ ብሎ የሀገራችንን ስርዓት የተቀበለ አድርጌ ነው የምወስደው። ይሄ የተቀበለ አድርጌ ነው የምወስደው። ምንድነው አሁን የኔ ፖይንት አገር እንዴት ይሁን? እሺ ማለት እንግዲህ ላለፉት ኦልሞስት 20 ዓመት ከ1997 እስካሁን ባለው ሰዓት ድረስ አም ኮንሺየስ ማለት ይችላል። ኮንሺየስ ነኝ ማለት ጥሩና መጥፎን ለያያሉ። ነገር ግን የእድሜህና የንባብህ እንዲሁም የትምህርት ሁኔታ ከፍ ባለ ቁጥር ነገሮችን የምትረዳበት መንገድም እንደዛው ከፍ ይላል ብዬ አስባለሁ። ምንድነው ምን አምናለሁ መንግስት ሆኖ ሀገሩን ለመጉዳት የታጠቀ በቃ ሀገሩን ለማጥፋት መንግስት ይሆናል ብዬ የማስበው የለኝም። at the same time ደግሞ ተደራጅቶ ህዝቤ ተጎድቶብኛል ጥያቄ አለኝ ብሎ በየትኛውም አካባቢ ነው ለምሳሌ እኔ በሰሜን በአካባቢ ነው ያለሁትና ያንን እንደዛ ነገር ግን አሁን እዚህ ጋር ስፒክ አፕ የማደርገው ምንድነው ስለመላው ኢትዮጵያ ነው። ስለመላው ኢትዮጵያ ማለት ኢትዮጵያ የተባለችዋን ከአባቶቻችን የተረከብናትን እንዴት እናስቆያለን? ምንድነው የሚያስቆየን የሚለውን ነው ለማሰብ ፈልገው። ሁለተኛ ደግሞ በሰላም ለመኖር ማለት ሰላም ለመኖር ለምሳሌ የፖለቲካል ስልጣን አልፈልግም ስል ለሀገሬ ላስተዳድረው አቅም ካለኝ የማስተዳድረውና የኔን አበርክቶ